አሁን ጉዳዩ ምን ይላል መሰላችሁ? ድርድር ምናምን የምን ድርድር ነው? አይቻልም። ስምንት መቶ ወደ ውስጥ ጉድጓድ ይቆፍር መጀመሪያ። ከዚያ በኋላ ይሄ ነው የእኛ ግባችን ይሄ ነው። ስለዚህ ደስ ብሎኛል። ከእውነት ልክ የለውም ደስታዬ፣ በጣም ደስ ብሎኛል። እናንተም እርግጠኛ እንደኔ ደስ ብሏችኋል። ጀግኖች ናችሁ። በጀግንነታችሁ ደግሞ በአባናደው አሳይታችሁኛል። ከእውነቴ ነው። በአባናደው አሳይታችሁኛል። በአንድ ቀን ውጊያ 9 ድሽቃ ነው ማረካችሁት፣ 6 ሞርተር ነው ማረካችሁት። በየትኛውም ማለት ያም ይምጣ ይከራከረኛ ጋር ሀብሬን ያለፈ የማረካ የለም። አንተ ነህ ይሄን ሁሉ ታሪክ የሰራው። ነገ ትደግመዋለህ ማለት ነው። የተቀበረውን ፈንድ እናፈነደዋለን። ጥላቶቻችን አንገታቸውን እናስደፋቸዋለን። ትጥቃቸውን ፈተዋል። ከበኋላ ወደዚያ በዚህ ምን ቢል አይሆንም፣ አይቻልም። አሁን ስለዚህ አንገቱን ማስደፋት ብቻ ሳይሆን መደምሰስ ነው መቻል ያለበት። ሰላም ናችሁ? በጣም ብዙ እንደዚህ ተሰባስበው ሲይ በጣም ደስ ይላል። ምንድነው ጓደኛዬ ስለበት ካለው የሚጨምር አንደኛ እኛ ከዚህ ማንኛውም ትግልና ትግሉ ሲጀመር እምነታችን ለመጨፍጨፍ የመጣውን ትግል እኛ ራሳችን የአማራ ሕዝብ እንታደጋለን ብለን ይወጣል። ማንኛውም ያውቁ መጀመሪያ ላይ በማንኛውም ቦታ እየጨፈጨፈ እያለ ክርስቲያን መጨፍጨፍ ያለበት ሆኖ ነው ይወጣል። ክርስቲያን ነን አንደኛ። ስለዚህ ዛሬ የመጣንበት ቤተክርስቲያን እንዴት አይነት አድርገን ህዝቡ ደግፈን እንዴት መሰረት አለበትም። ህዝቡም ከዚህ ላይ አይታችኋል። አርሲ ላይ እየጨፈጨፈ ያለ ክርስቲያን ነው። ሰሞኑን ሰምታችኋል፣ በቅርቡ እንኳን። ስለዚህ እኛ ቤተክርስቲያን እንዴት ይሰራ? ቤተክርስቲያንን መሰረት ያለበት እናንተና ህዝቡ ነው። ክርስቲያን መሰረት ያለበት። ስለዚህ ይሄ ዓለማዊን ቤት የምንሰራውን ትተን ዓለማዊን ቤት መስራት ነው። ለምሳሌ የዝንታ ለመኖራችን ቤተክርስቲያን ግልጽ ነው። እኔ ተካናቶች በልጬ አይደለም። ይሄ አሁን የምንኖረው ኑሮ ግን ጊዜያዊ ነው። በግልጽ ነገኛ ስነድ በሆነ ወርቀን በጎርፍ ልንሞት እንችላለን። በመኪና አደጋ ልንሞት እንችላለን። እንኳን አሁን ጊዜ በማንኛውም ቦታ ላይ ክርስቲያን ለመጨፍጨፍ የመጣውን ትግል ማለት ነው። ስለዚህ እኔ ምን እላለሁ? ቤተክርስቲያን ጎዳ ሚካኤል መሰረት ያለበት ከደብረ ጣይ በላይ ሆኖ ነገ የሆነ ቤተክርስቲያን ሲሰራ ውል ሲያዝ ከጎዳ ሚካኤል በላይ ብሎ ነው መያዝ ያለበት። እንደ ጎዳ ሚካኤል ነው መያዝ ያለበት እንጂ ዛሬ ከዝቦ የራሱን ጥቅም የራሱን ተቸጋገር ሆይ እንግዲህ ጊዜያዊ ኑሮ ነው የሚኖር ብያለሁ። ይሄ የምንኖረው ኑሮ ጊዜያዊ ኑሮ ነው። ቤተክርስቲያን ሳውራ ቀበሌ ከንቃሽ ከወይበይ ቀበሌ ካምባ ሾላየ አባናይ በረሃ የምንንቀሳቀስ የአማራ ክልል ፋኖ በ2008 ወተን ትግላችን እየቀጠልነ ምንንቀሳቀስ አርበኛ ባለሊ ላቀው ከሳውራ ቀበሌ ይባላለሁ። ይሁንም እንጂ ሐምሌ 1 ቀን ከወይበይ የተንቀሳቀሰው ጥላት ቢንቀሳቀስማ አባናይ ጎጥ ላይ በመቆየት 2 ጋላ በመግደላችን 1 ቁስለኛ በማረጋችን ደስተኛ ሆነን ጥላትን ወደ ምሽግ ወደ በመለስና ኮንክሪት ምሽግ በማግባታችን ደስተኛ ሆነን እንገኛለን። ይሁንም እንጂ ምንሻ ሰላም አስከባሪ አሁን ጀምረ ቀጥታ ምትገባ እንደሆን ግባ ካለዛ ነረሽናለን ስንል ገለጣ አድርገናል። ከነ አርበኛ ባየቀናው ጋርና ከነ አርበኛ መለሰ ከነ ሰፈር እናራጋው ጋር ከዘራይ ክፍለ ጦር ጋራና ጋሻው ጎንደሬ ጋሻው እነ ወርቁ ከነ መምራያና አርበኛ መምራያና ጋር በመንቀሳቀስና በመደወል አገራችን ነጥነትን አወጣን ጎንደርን በቅርብ ጊዜ እንቆጣጠራታለን ስንል ገለጣ አድርያለሁ። ትግላችን አሁንም በር እየዘጋነ እየተንቀሳቀስነ ጥርያ መስመር እየገባነ እንገኛለን ስንል አርበኛ ባለሊ ላቀው ከሳውራ ቀበሌ ገለጣ አድርያለሁ። ድል ለህዝባችን ለአማራ ፋኖ እንቀጥላለን እንሰዋላታለን ስንል ለሀገራችን ገለጣ አድርገናል። ምንሻ ተበዳ
ከደብረ ማርቆስ ባህር ዳር በመኪና መጓዝ ቅንጦት ሆኗል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትሩ በደብረ ማርቆስ ተክለ ሃይማኖት ኤርፖርት የምረቃ ስነ ስርዓት ላይ ባደረጉት ንግግር ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት አለመቻላቸውና ከደብረ ማርቆስ ባህር ዳር ከባህር ዳር አዲስ አበባ በመኪና መጓዝ ቅንጦት እየሆነ እንደመጣም ተናግረዋል። አክለውም እባካችሁ በሰላም እንነጋገር ሲሉ የተደመጠ ሲሆን በአባይ በረሃ የመሸገውን ሽፍታ ህዝብ አዲስ አበባ እንዳይገባ አድርጓልና በጋራ ታግለን ሰላም እንፍጠር ሲሉ ጥሪያቸውን አቅርበዋል። ቦታ ቦታ መንቀሳቀስ እንደማይችሉ ትራንስፖርት በጎጃም ከአንድ ቦታ ወደ ቦታ ሌላ ቦታ አማራ ውስጥ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ እንደማይቻል በሚኒባስ በመኪና እንደማይቻል ይናገራል። የሚያቀርበው ሐሳብ ግን ይህንን በተመለከተ ዛሬም ደጃችን ክፍት ነው፣ ዛሬም በራችን ክፍት ነው። መንግስት ሁሌም ለሰላም ዝግጁ ነው፣ ሁሌም ለሰላም ጥሪ ያቀርባል። እንደዚህ ነው ወይ ሰላም ጥሪ የሚቀርበው? እያንዳንዱ ፕሮጀክት በተመረቀ ቁጥር ነው ይሄንን የሚናገሩት። ያኛውም ይነሳል፣ ምክትል ቢሮ ኃላፊው ይነሳል፣ ያኛውም ዛሬም በራችን ክፍት ነው፣ ነገም በራችን ክፍት ነው፣ ለሰላም አባብላችሁ ተቆጥታችሁ አስገቧቸው። እነጌታቸውንም አብይ አህመድ ፕሪቶሪያ ሲመጡ ተቆጥተው እንዳስገባቸው ነው የሚያስበው። እንደ ኢኳል ፓርትነር አያቸው። ያ ሁሉ ዋጋ የተከፈለው ህወሓት በጦርነቱ ድል ላይ ያደርግ ይችላል፣ ግን መስዋዕትነቱ ጥያቄውን ክሪቲካሊ እንድታይና አድሬስ እንድታደርግ ያስገድዳል። ጦርነቱን ወታደራዊ ድል አድርጎ ላይሆን ይችላል፣ ግን የተከፈለው መስዋዕትነት ውጤቱ ምንድነው? at the end of the day ፖለቲካሊ ስተረጉመው ምንድነው የሚሰጠው ትርጉም? ተቆጥታቸው እንደገቡ ሰዎች ነው ትሪት የምታደርጋቸው። ስለዚህ ተጻጽተው መጡ። አሁን በየስብሰባው ላይ አዲስ አበባ ዩኒቨርሲቲ በነበረ አንድ ስብሰባ ላይ ዛሬ ገብቶ ተመልሷል ይለዋል ጌታቸውን። ዛሬ ተምሮ በደንብ ሁሌ ልጅነት የለም። ዛሬ እንግዲህ በአንድ ወቅት ኮሪደር ልማቱን እንደዚህ ሲል ነበር፣ ዛሬ ግን ተምሯል ይለዋል። ትናንትን እንዳለ መማር አድርጎ ግለሰቡም በዛ አይዶን ነው እንዴት አድርጎ በቀላሉ እዛ ውስጥ ፊት ማድረግ እንደቻለ አላውቅምና ያንን ተቀብሎ ልክ እንደ አቻ ተደራድሮ የህዝቡንና ያ ሁሉ መስዋዕትነት ይዞት ሊመጣው የተገባውን ፖለቲካዊ ጥያቄ አድሬስ ከማድረግ ይልቅ የራሱን ፐርሰናል የፐርሲዩት ለጌታቸው ስልጣን ተሰጥቶታል። ያ ሁሉ የህዝብ የለቀው ያ ሁሉ ጥያቄ ቢያንስ ፖለቲካሊ በተወሰነ መንገድ የሆዴድን የስልጣን የበላይነት ቼክ የሚያደርገ መንገድ እንኳን ለማበጀት የሚያስችል አንድ የፖለቲካዊ ውጤት ላይ አልደረሰ። አማራውንም አሁን ግቡ ሲል ኦኬ አዲስ አበባ መታችሁ ኮሪደሩን ታያላችሁ እያለ ነው። and that's what they did። እነ ሙሐቤ ምናምን መነጽርና ምናምን ለብሰው አዲስ አበባ በየእንትኑ እየሄዱ ኮሪደር ምናምን መጎብኘት ጀመሩ። በየዕለቱ ቴሌቪዥን ላይ አሰልቺ በሆነ መንገድ የሚለቀቅን የኮሪደር ፎቶግራፍ ሲመለከት የነበረ ግለሰብ በአካል ደግሞ ሄዶ አዲስ አበባን እንደማያውቅ ስትሬንጀር አዲስ አበባን ለመጎብኘት ለአብይ ፖለቲካ ማለት ይሄ ነው። ድርድር ማለት ይሄ ነው። ሰላምና የሰላም እቅዱ መቼ ነው ከእንደዚህ አይነት የፖለቲካ ሐሳብ የሚወጣው? ግን የአብይ የሰላም እቅድ ኮምፕሬሄንሲቭ ፒስ ሮድ ማፕ ይሄ ሁሉ ጦርነት በሚደረግበት ሀገር ማርቆስ ላይ 17 ደቂቃ ቆይቶ የሚመለስ ጠቅላይ ሚኒስትር 5 የአየር መቃወሚያ 7 ሄሊኮፕተር ከባድ መሳሪያ ታንክ መድፍ አስገብቶ አንድ ነገር መርቆ በዛ ደረጃ ህዝቡን ተማጽኖ አደራ አደራ ብሎ ተመልሶ ለመውጣት
መጨረሻ ጥያቄ ላንሳላ አስረስ አሁን አገዛዙ በሁሉም አካባቢዎች የተለመደ የጦርነት ዝግጅቱን እያደረገ ነው ያለው። በአማራ ክልል እንደምታየው ከሚኒሻው ከፖሊስ ጀምሮ ከፍተኛ የጦርነት ዝግጅት አለ። በቤኒሻንጉል ጉሙዝ ክልል አለ፣ በኦሮሚያም በተለያዩ አካባቢዎችም አለ፣ በትግራይም እንደዚሁ። ከዛም አልፎ ህወሓት ሻዕቢያና ሱዳን እንዲሁም ሌሎች ኃይሎች ተባብረው እየመጡ ነው ግን አያሸንፉም የሚል የጦርነት አዋጅን በፓርላማው ታውጇል። በቅርብ ጊዜ ነግራችኋለሁኝ አሳውቃችኋለሁ ብሎም ቃል ገብቷል። ያ ማለት የጦርነት አዋጅ ስለሚኖር ተዘጋጁ ማለቱ እንደሆነ ለፓርላማ ይታወቃል። ይሄ የተለየ ውጤት ያመጣልታል ለብልጽግና ብለህ ትጠብቃለህ ወይስ ምን አይነት ውጤት ነው ጠቅላላ በኢትዮጵያ ፖለቲካ ውስጥ ሊያመጣ የሚችለው ቀጣዩ ሂደት? ቀጣዩ ሂደት ያው የብልጽግናን እድሜ ሙሉ በሙሉ ሊያጠናቅቅ ነው የሚችለው። እንደተባለው ይህ ጦርነት በዛ ደረጃ በዛ ልክ 3-4 ኃይሎች ተባብረው የሚጀምሩት ጦርነት ከሆነ ገና እኮ ጦርነቱ ሳይጀምር እየፈረሰ ነው የጠላት ሰራዊት ገና ጉዞ ላይ ያለ ገና በየወረዳው በየዞን ማዕከላቱ ተጠርነፉ ተብሎ ትእዛዝ ስለወረደ ብቻ እየፈረሰ። ምክንያቱም አሁን ህዝቡ ተረድቷል፣ ሰራዊቱም ተረድቷል። ከዛ ሁሉ ደም አፋሳሽ ጦርነት በኋላ ውጤቱ የሆነው ጌታቸው ረዳና አብይ አህመድ ሲጨባበጡ ሲተቃቀፉ እጅ ሲያዙ ነው ያየው። የሰራዊት ትንሽ ህይወቱን የገበረ ሰራዊት ነገም ከዛ የተቀየረ ነገር እንደማይኖር ከዛ የተለየ ነገር እንደማይኖር ያውቃል። ይህን አይነት ግንዛቤ ያውም ደግሞ በጣም አጭር ጊዜ ሜሞሪ ያለው አርሚ ባለበት ሁኔታ ውስጥ ከዛ የተለየ ነገር ይመጣሉ የሚጠብቅ ይኖራል ብዬ አላስብም። በአጠቃላይ ይህ ጦርነት ከተጀመረ በተባለው ልክ ከተጀመረ በጣም በአጭር ጊዜ ውስጥ በጣም በጥቂት ወራት ውስጥ የብልጽግና እድሜ ይጠናቀቃል። ከዛ በኋላ የሚመጣው ዘመን የሚሆነው ሌላ ስርዓተ መንግስት አገሩን የሚረከብበት እና የኢትዮጵያ ህዝብ እፎይታም የሚረጋገጥበት ጊዜ ነው ብዬ ነው የማስበው።